ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዚህ ቪዲዮ እንዴት ፋይናል ፔመንት ጀነሬት ማድረግ እንችላለን የሚለውን የምናይ ይሆናል። አብራችሁን ቆዩ። በባለፈው ቪዲዮ አይፒሲ እንዴት ጀነሬት ማድረግ እንችላለን ወይም ኢንትሪም ፔመንት ሰርቲፊኬት እንዴት ጀነሬት ማድረግ እንችላለን የሚለውን አይተናል። ባለፈው ካስታወሳችሁ ይሄኛውን አማራጭ ነበር የተጠቀምነው፣ ጀነሬት የሚለውን። ባለፈው ያላሳየዋችሁ ማኑዋል የሚባለውን ነበረ፣ እንዴት ማኑዋሊ ጀነሬት እናደርጋለን የሚለውን ነው። እሱን ካሳየዋችሁ በኋላ ወደ ፋይናል ፔመንት ጀነሬሽን እንሄዳለን ማለት ነው። ማኑዋል እና ኦፕሽን የምንጠቀመው መች ነው? ይህን ሲስተም ከመጠቀማችን በፊት ኦልሬዲ ፕሮጀክቱ የሆነ ፕሮግረስ ካደረገና ከተሰራ በኋላ እና እንዲሁም ማኑዋሊ በኤክሴል ወይም በሌላ መንገድ ክፍያ ጀነሬት አድርጋችሁ ተከፍሏችሁ ከሆነ እንዴት እዚህ ሲስተም ላይ ማካተት ትችላላችሁ የሚለውን እሱን ለማካተት ነው ይሄ ኦፕሽን የመጣው። ኢንትሪ ፔመንት ሰርቲፊኬታችሁ ላይ ያለውን ኢንፎርሜሽን ትሰጡታላችሁ። ለምሳሌ እዚህ ጋር አይፒሲ ሁለተኛው ፔመንት ቢሆን ቀን ትሰጡታላችሁ። ከዚህ ቀን እስከዚህ ቀን የሚል ከዚህ ቀን እስከዚህ ቀን ለተሰሩ ስራዎች ነው ይሄ ፔመንት ጀነሬት የተደረገው ትሉታላችሁ። ኦሪጂናል አማውንቱን እዚህ ጋር ታስገባላችሁ። ለምሳሌ 1.5 ሚሊዮን ብር ሊሆን ይችላል። ከዛ ቫሪዬሽን አማውንት ካለ እሱን ታስገባላችሁ። ለምሳሌ እኔ 200 ሺህ ብር አስገባውለት። ሰፕሊመንታሪም ካለ ታስገባላችሁ። አጀስትመንት አማውንት ካለው እሱን ታስገባላችሁ። አጀስት የተደረገው ምን ያክል ነው? ከሌለው ራሱን ይወስድ ራሱን ኮፒ ማድረግ ይኖርባቸዋል። 1.5 200 ሺህ ብር አጀስትመንት ካለው አጀስትመንቱን ታርጉታላችሁ። ለምሳሌ ይሄንን 2 ሚሊዮን ብር ብለው እዚህ ማድረግ እችላለሁ። አድቫንስ የመለሳችሁትን ሪፔይመንት ይሄኛውን በተመሳሳይ ማስገባት ትችላላችሁ። ለምሳሌ አድቫንስ ሪፔይ ያደረጋችሁት ይሄን ያክል ቢሆን ሪቴንሽን የተያዘው ሌትስ ሴይ ይሄን ያክል ቢሆን ሪቤት ካላችሁ ፔናልቲ ካላችሁ እሱን ታስገባላችሁ። መጨረሻ ላይ አድ ነው የምትሉት ማለት ነው። አሁን እያለኝ ምንድነው ያለው? አይፒሲ 1 ኦልሬዲ አለ እያለኝ ነው። ኦኬ አይፒሲ 1 አይፒሲ 2 እንበለው አድ አልኩት። አይፒሲ 2 አልኩት ማለት ነው። እዚህ አሁን ዲቴሉን ክሊክ አድርጌ ማየት አይችልም፣ ምክንያቱም ይሄ ማኑዋል ነው። ግን ፔመንት ሰርቲፊኬቱን በዚህ መልኩ ማየት እችላለሁ ማለት ነው። ፕሪቪየስ ፔመንቱ አይፒሲ 1 አለ ጀነሬት ያደረግነው ካስታወሳችሁ። ሪቤቱ ምናምን ከቀናነሰ በኋላ ይሄን ያክል ብር ይመጣል ማለት ነው። ቶታል ዲዳክሽኑ ይሄ ነው። ይሄ ሲቀነስ ይሄ አድርጎ 1.9 ሚሊዮን ብር አካባቢ ይሰጠናል ማለት ነው። ይሄ ኖርማል ፔመንት ሰርቲፊኬት ላይ የምታውቁት ነው። ፔመንት ሰርቲፊኬቱን በዚህ መልኩ ጀነሬት ማድረግ ትችላላችሁ ማለት ነው። ይህንን ይመስላል ፔመንት ሰርቲፊኬቱ። ሁሉም መረጃ አለው። ቢፎር አጀስትመንት እና አፍተር አጀስትመንት። ያው አጀስትመንት ስለጨመርኩበት ነው ሁለቱ እንደዚህ አድርጎ ያሳየኝ። በዚህ መልኩ ፔመንት ሰርቲፊኬታችሁን ማኑዋሊ መስራት ትችላላችሁ ማለት ነው። በዚህ መልኩ ፔመንታችሁን ማዘጋጀት ትችላላችሁ ማለት ነው። ማኑዋሊ እንደምታዩት ማኑዋል የሚል ፍላግ ይሰጠዋል። ይሄኛው ጀነሬት የተደረገ ፔመንት ነው ማለት ነው። ፔመንት ሰርቲፊኬት በዚህ መልኩ ማዘጋጀት ከቻላችሁ እንዴት ፋይናል ፔመንት እናዘጋጃለን የሚለውን እኔ እዚህ ላይ አድ ትሉትና ጀነሬት ነው የምትሉት። ጀነሬት ካላችሁት በኋላ እዚህ ጋር ስም ትሰጡታላችሁ። ለምሳሌ የሆነ ስም ብትሰጡት ፋይናል ፔመንት ሰርቲፊኬት ብላችሁ ስም ልትሰጡት ትችላላችሁ። ግን እዚህ ጋር የፈለጋችሁትን ስም ብትሰጡትም ሲስተሙ ራሱ ኦቨርራይድ ያደርገዋል። ለምሳሌ እኔ በስህተት ለምሳሌ እንደዚህ ብዬ ስም ብሰጠው እና ቀንም ፒክ ባረግለት እና እዚህ ጋር መጥቼ ፋይናል የሚለውን ቼክ ማድረግ አለብኝ። ፋይናል የሚለውን እዚህ ጋር ቼክ ቦክስ አለ። ቼክ ካደረግኩት ምንድነው የሚያደርገው? ዋቴቨር ኔም ብሰጠው እዚህ ጋር ወደ ምን ይቀይረዋል? ፋይናል ፔመንት ወደሚል ይቀይረዋል። ይህን ቀኑን ራሱ ኦቨርራይድ ያደርገዋል። የፕሮጀክቱን ስታርት ዴት እና የፕሮጀክቱን ኤንድ ዴት ይይዝና በሁለቱ መካከል ጀነሬት ያደርግልናል። ምንም አይነት ስም ብትሰጡትም ስታርት ዴቱና ኤንድ ዴቱን የፈለጋችሁትን ቀን ብትሰጡትም ፋይናል የሚለውን ቼክ ካደረጋችሁት እሱ ራሱ ስሙን ፋይናል ፔመንት ወደሚል ይቀይረዋል። ቀንና ስታርት ዴት እና ኤንድ ዴቱን ደግሞ ወደምን ይቀይረዋል? የፕሮጀክቱ ኮሚንስመንት ዴት እስከ ፕሮጀክቱ ኤንድ ዴት ድረስ ሄዶ ራሱ ይሰራላቸዋል ማለት ነው። አድ ብለው ስሙን እንደምታዩት ፋይናል ፔመንት በሚል ቀየረው። ስታርት ዴቱን ደግሞ እንደምታዩት ሜይ 11 2025
ኤንድ ዴቱን ደግሞ በዚህ ቀየረው ማለት ነው። የፕሮጀክቱን ስታርት እና የፕሮጀክቱን ኤንድ ዴት ይዞ በሁለቱ መካከል ጀነሬት ያደርጋል ማለት ነው። ፔመንት ሰርተፊኬቱን እዚህ ጋር ማየት ትችላላችሁ። ፕሪቪየስ ፔመንቶቹን ይሄ አይፒሲ ዋን ብቻ ያመጣልኝ አይፒሲ ቱ አፕሩቭ ስላልሆነ ነው። አፕሩቭ የሆኑትን ፔመንቶች ብቻ ነው ቼክ የሚያደርገው። አሁን ይሄ አይፒሲ ቱ አፕሩቭድ ስላልሆነ ነው። አፕሩቭድ የሆኑትን ፔመንት ሰርተፊኬቶች ብቻ ነው ኮንሲደር የሚያደርጋቸው። እንደምታዩት በዚህ መልኩ ሰርተፊኬቱን ይሰራልናል። ዲቴይልድ የሆነ ይሰራልናል። ኦሪጂናሉን ቫሪዬሽኑን ይሰራልናል። ቫሪዬሽን ቱ ቫሪዬሽን ስሪ ካለ ለሁሉም ይሰራልናል። በኦሪጂናሉ ስርም ልክ ኖርማል አይፒሲ ጀነሬት እንደሚያደርገው እንደዛ ይሰራልናል ማለት ነው። ፋይናል ፔመንት በዚህ መልኩ ጀነሬት ታደርጋላችሁ። ፋይናል ፔመንታችሁን ሰሚት ማድረግ ትችላላችሁ። በዚህ መልኩ ቼክ ማድረግ ትችላላችሁ፣ አፕሩቭ ማድረግ ትችላላችሁ ማለት ነው። ፋይናል ፔመንትን ጀነሬት ማድረግ በጣም ቀላል ነው። ይህንን ይመስላል ማለት ነው። አመሰግናለሁ።